ሩታ ትሪት ማድረግ ባለብኝ መንገድ ትሪት አደርጋለሁ። ወይም ደግሞ ይሄ የማይሆንም ካልከኝ አብረን እንሄዳለን። በማላችሁ እንደውም ቤተሰብ ጋርም አልሄድም፣ ከሱ ጋር ነው የምንሄደው አብረን። በቃ አለቅ። እሺ አሁን እሺ መሄድ ትፈልጋለህ አይደል? የምር የጠረጠርሽኝ አይነት ስሜት እየተሰማኝ ነው አሁን ማለት ነው። ወይኔ መሄድ ትፈልጋለህ አይደል? መሄድማ እንደማትችይ እኮ ነግሬሽ ነው። በቀደም እሄዳለሁ፣ ችግር የለውም። ሌላ መንገድ አለ፣ በቃ ሌላ መንገድ አለ። መንገድ አይሆንም። ዛሬ ተስማሚ የሆነ መንገድ አለ፣ በዛ እሄዳለሁ። በቃ ኧረ ሌላ ችግር አትፍጠሩ። እናንተ የትኛው መንገድ የምትመርጡት አጭር ነው ብላችሁ ነው አይደል? ረጅም የሚሆን በሌላ መንገድ እንሄዳለን አብረን። አለቀ። እንሂድ። ለእኔ እኮ ችግር የለብኝም። ለአንቺ ብዬ ነው ይሄ ሁሉ ነገር እንትን የምልልሽ። እዛ እንደዚህ ምናልባት ነገሮች ላይመቹ ይችላሉ። በየሰዓቱ አንቺ ጋር ላልመጣ እችላለሁ። የምሄድበትን ጉዳይ ታውቂያለሽ አይደል? ኦኬ። እና ታዲያ እዛ ስትሄድ እኔ ጋር እየመጣ ነበር እንዴ? አሁን ለ15 ቀን እኮ የምትሄደው እኔ ጋር ልትመጣ አይደለም። እዛው ነው እኮ ነው ወይስ እያየኸኝ በየደቂቃው ልትመላለስ ነው? ሰው የሚያስፈልግሽ ከሆነ ከዛ ውጭ ግን ምንም ነገር የሚፈጠር ነገር የለም። ትልቋም ሲስተር መምጣት አይጠበቅባትም እንጂ ቤት አላት፣ ትዳር አላት። አይሚም የራሷ የሆነ ነገር አላት። ግዴታ ከሆነ ግን እኔ ችግር የለውም እመጣለሁ። በቃ ከአንተ ጋር እሄዳለሁ። ምን ነው እንዳልሄድ ፈልገህ ነው? ኖ እንዳትሄጂ ለፈለኩ አይደለም። ገና ነው ወርሽ። ለዛ ነው መንገድ መሄድ የለብሽም በዚህ ሰዓት። ለአንቺ ብዬ ነው። ደህና ነኝ፣ በቃ ሄዳለሁ። ሩታዬ እሺ በይ በቃሽ። ማለት ለእናንተ ጉዳይ ነው ማለት ታምኚዋለሽ። ብዙ ጊዜም ብዙ እኮ ለእኛ ጉዳይ እኮ እኔም ሳምንበት ነው። አልገባኝም። ለእኛ ጉዳይ አሳቢ፣ ለእኛ ጉዳይ አስፈላጊ ማለት የሄድበት ነገር ትክክል አይደለም ነው። ለእኛ ጉዳይ አሳቢ፣ ለእኛ ጉዳይ አስፈላጊ አንተ ብቻ አይደለም እኔም ነው። እኔም አምኜበት ነው እኮ። አያስፈልግም የሄድበት በቃ ችግር የለውም። በቃ አልሄድም፣ ችግር የለውም። በቃ አልሄድም። እንደዛ ከሆነ ግን ከዛም በኋላ ለሚፈጠሩት ነገሮች እኔ ኃላፊነት አልወስድም። የሚስተካከልም ነገር የለም። ይሄንን እመኝበት፣ ችግር የለውም። ኧረ በጣም ደስ ይላል። የምሬ ነው። እውነት አልሄድም እኮ አብርሃም በእናትህ እስኪ ተረጋግተን አለብን ብዬ ስላልኩ አልሄድም። የሚፈጠር ችግር አለ ምን አለ? አልሄድም። እሺ በቃ ችግር የለውም። እዚህ ሆናለሁ። በቃ አለቀ። ብሄር ለአንቺም ለእኔ ነው ነበር አይደለ? ጥቅሙ ይቀራል። በቃ እሱ ችግር የለውም። እኔ ይህንን ጥቅም አላውቀውም። በጣም ይገርማል። ሩታዬ ብዙ ጊዜ እስኪ አብርሃም ቆይ እንዲህ በእናትህ ብዙ ጊዜ አምነሽዋል። በእግዚአብሔር አይምሮሽ ላይ ያለውን ነገር መጥፎ ነገር ሰዎች የሚልኩልሽ ነገር ሁሉ ነገር ትተሽ በእግዚአብሔር እሺ ቤቢ አስተካክሎ ይምጣ። ከዚህ ያለውን ነገር እዚህ ከመጣ በኋላ ይስተካከላል። ታምኚዋለሽ፣ ብዙም ጊዜም አምነሽዋል። ይህ ሰው የሚልኩልሽ እኮ ጠላቶች፣ ወዳጆች ብዙ ነገር በእናትሽ እኔ በመጣ ነገር በሙሉ ቀልድ ወይም እንትን አይደለም እኮ። ልክ ነሽ አንቺ የምታረጊያቸው ነገር እኮ ልክ ነሽ። በቃ ግን ደግሞ አንዴ እሺ ሄዱ ይምጣ እሺ በይው አንዴ። አላምነውም አላልኩም፣ ግን እያደረገ ያላቸው ነገሮች ተገቢ አይደሉም። አትሊስት መደማመጥ፣ አትሊስት መስማት ራሱ መቻል አለበት። እሺ የትኛው የምትይው ነገር ይስማና ደርሶ ይምጣ። በቃ በዚህ እንስማማ ሩታዬ። አብርሽ ከዚህ በኋላ ምንም ነገር መነጋገር የለብንም። እኔም አልሄድም። ለሚፈጠረው ነገር ደግሞ ኃላፊነቱን ትወስጃለሽ አለ እኮ አሁን አንድ ቃል በቃል አለ እኮ። ስለዚህ ምንድን ነው የምንነጋገረው ከአሁን በኋላስ? እኔ ምንም እኮ አላልኩም። እንደማመጥ ተነጋግረን ችግሩን እንፍታው ነው ያልኩት አይደለ እኮ። እሺ ተነጋግረን መፍታት እኮ ምንም ችግር እኮ አልተፈጠረም። ምን ተፈጥሯል? እስኪ ንገሪኝ። ትልቅ ችግር እንደተፈጠረ እኮ ነው እያወራሽ ያለው። ምንም የተፈጠረ ነገር እኮ የለም። በቃ ለአንተ አዊዚ ነው ቢኮዝ አድራጊው አንተ ስለሆንክ። ምን አደረኩኝ? ያለፈ ነገር እንትን እያነሳሽ አንቺ ሁሌ ህይወትሽን ልበጠብጪ ነው። ደጋግሜ እሺ ጊዜ ተናጋር አላልኩም። እንደዛ አሰሚኝም ነው መከባበር ምናምን። ወይኔ እኔ እንደዛ አላልኩም። እንደዛ ከሆነ እየነገርኩሽ ነው አይደል? አሁንም የራሱን ሀሳብ ነው ኢንፍሉዌንስ ያደረገው። ለምን አትሰማም አንተስ? ምንም የምታወሪው ነገር ነው። እሺ ምናምን በቃ እዚህ ነገር ነው የምታወሪው አይደለም። እና ታዲያ አይደለም ማስረዳት ባለብኝ መንገድ እንዳስረዳ ፍቀድልኝ። በመጀመሪያ ደረጃ ሁሌም እንደዚህ እየጮክ አታውራ፣ ወይም ደግሞ ሳውራ ከሀሳቤን ከት እያረክ እያቋረጥ። እሺ አውሪኝ አሁን ደግሞ በእንደዚህ አይነት ሁኔታ ላውራ አልፈልግም። ተረጋጋ፣ በኋላ አወራሃለሁ። ኦኬ ልታወሪ አስፈልጊ ማለት አንድ ነገር ልንገርሽ አይደለ? አቤት ቤት ይዛት እኔ ቡታጀራ እሄዳለሁ። እስኪ የማን ድምጽ እንደሚሰማ ያለው እግዚአብሔርን አብርሃም አታደርገውም፣ ያለ እሷ ፍቃድ አታደርገውም። አብሽ እኔ እሄዳለሁ። ልንገርሽ ግዴታ ምንም የምታደርገው ነገር የለም። የኔና አንተን ነገር ለማስተካከል ነው አይደል የምትሄደው? እኔ ካላመንኩበት የትም አትሄድም እኮ። አንቺ ቤት ሂጂ፣ እኔ እሄዳለሁ። አብርሽ አታደርገውም፣ ያለ እሷ ፍቃድ አታደርገውም። ወደ ቤቱ ሰራት በቃ እግዚአብሔርን አይሆንም። አብርሽ አይሆንም። በቃ ያለ እሷ ፍቃድ አይሆንም። ሌላ ነገር እንዲፈጠር አይፈልግም አይደለ? እኔ አሰማኝም፣ እሷ ትሰማሃለች። ና በቃ ስማኝ እያለች ነው። ትሂድ እሷ ወደ ቤት ይዛት። አብርሽ ሌላ ነገር እንዲፈጠር አልፈልግም። አብርሽ እውነት ቃል ሂድ። አቤት ተው ሂድ። እስኪ ልቀቂኝ አንቺ። ሂድ